አስጨናቂው በቀል እየተፈጸመ ነው። ተባብሶ የቀጠለው ፍልሚያም የኢራንና የእስራኤል ጦርነት በከፋ ሁኔታ ቀጥሏል። ጀቶች፣ ድሮኖችና ሚሳኤሎች የጆርዳንን ሰማይ ሌትም ቀንም ወደ ኢራንና ወደ እስራኤል መወርወራቸውን ቀጥለዋል። በቀሉ በቀል እየወለደ ጥቃቱ እልህ እየፈጠረ ገላጋይ አልባ ወደሆነ ግጭት እያመራ ነው። ቴህራንና ቴልአቪቭ ምድርን አንቀጥቅጥ በሆነ ፍንዳታ እየተናጡ ነው። ኢራን አየር ክልሏ ከቁጥጥሯ ውጭ ሆኖ ከፍተኛ የድሮንና የሚሳኤል ወጀብ ወደ እስራኤል መላኳን ቀጥላለችም። እስራኤል ትላንት በኢራን ድሮኖች ከፍተኛ ድብደባ ደርሶባታል። ከተሞችና መኖሪያ ቤቶች ተጎድተው ታይቷል። ዛሬም ኢራን የተኮሰቻቸው 5 ባሊስቲክ ሚሳኤሎች በቴልአቪቭ ከተማ ፍንዳታ አድርሰዋል። ኢራን በድሮንና ሚሳኤል የታገዘ ድብደባ ያደረገችው በኒኩለሯ ላይ ጥቃት ከተፈጸመ በኋላ የአጸፋ በቀል ነበረም። ይህንን ተከትሎ እስራኤል በዛሬው ዕለት የራሷን በቀል በአዲስ መልኩ እየፈጸመች ትገኛለች። እስራኤል ዛሬ ጠዋት 6 የኢራን አየር ማረፊያዎችን እንደደበደበች ተነግሯል። በቴልአቪቭም ከፍተኛ ፍንዳታዎች እየተሰሙ ስለመሆኑ የወጡ መረጃዎች ያመለክታሉ።